በተለምዶ ፕሮሰሰር፣ ማዕከላዊ ፕሮሰሰር ወይም ማይክሮፕሮሰሰር ብለን የምንጠራው CPU በኮምፒውተር ሲስተም ውስጥ በጣም አስፈላጊውና ወሳኙ ክፍል ነው። በዚህ ቪዲዮ ሴንትራል ፕሮሰሲንግ ዩኒት ወይም CPU ስለምንለው የኮምፒውተር ክፍል በዝርዝር የምንመለከት ይሆናል። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ፊልድ ላይ የረጅም ዓመት ልምድ አለኝ። ከኔ ጋር የተለያዩ የኮምፒውተር ትምህርቶችን እንማራለን። አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ለኮምፒውተር የማቀነባበር አቅምን የሚሰጠው ክፍል CPU ሲሆን ያለውንም እጅግ ከፍተኛ ፍጥነት በመጠቀም ማንኛውንም ፕሮግራም ለማስፈጸም በሰከንድ በሚሊዮኖች የሚቆጠሩ ስሌቶችን ያከናውናል። CPU የኮምፒውተር ሲስተም አእምሮ ሲሆን የሂሳብ ስሌቶችና የሎጂክ ኦፕሬሽኖችን ለማከናወን ይጠቅመናል። CPU ከተለያዩ የኮምፒውተር ሃርድዌር ክፍሎችና በኮምፒውተር ሲስተም ላይ ከሚሰሩ የሶፍትዌር አፕሊኬሽኖች ወይም መተግበሪያዎች ከምንላቸው የሚቀበለውን መመሪያዎች ያስተናግዳል። የCPU ቺፕ ማዘር ቦርዱ ላይ ባለው የፕሮሰሰር መሰኪያ ሶኬት ላይ የመቆለፊያውን መንገድ በመጠቀም በጥብቅ ታስሮ ይቀመጣል። ሂት ሲንክ ወይም ሙቀት ማስወገጃ የምንለው ደግሞ በCPU የላይኛው ክፍል ላይ ይታሰራል። ይህም የCPUን ቺፕ ከመጠን በላይ በሆነ ሙቀት ከሚመጣ ብልሽት ይጠብቃል። አሁን ደግሞ ስለ CPU ውስጣዊ አወቃቀር እንመልከት። CPU በመሰረቱ ኢንተግሬትድ ሰርኪዩት ወይም IC የሚባለው ቺፕ አይነት ሲሆን በላዩ ላይም በሚሊዮን የሚቆጠሩ IC የሚባሉትን የቺፕ አይነቶች ይይዛል። እነዚህም እያንዳንዳቸው የIC ቺፖች ደግሞ በላያቸው ላይ በሚሊዮን የሚቆጠሩ ትራንዚስተር የሚባሉ ጥቃቅን ክፍሎችን ይይዛሉ። ትራንዚስተር ሲሊከን በሚባለው ሴሚኮንዳክተር ማለትም በከፊል አስተላላፊ ቁስ የተሰራ ሲሆን እንደ አነስተኛ ማብሪያ ማጥፊያ ሆኖ ያገለግላል። ይህም ማብሪያ ማጥፊያ ሁለቱን ሁኔታዎች ማለትም የመብራት ወይም የመጥፋት ሁኔታን እንዲወክል ተደርጎ ፕሮግራም ሊደረግ ይችላል። CPU የሚገነዘበው የመብራትና የመጥፋት ተግባራትን የሚወክሉትን ሁለቱን የባይነሪ ኮዶች ማለትም 1 እና 0 ቁጥሮችን ብቻ ነው። CPU በኮምፒውተር ሲስተም ውስጥ የሚከናወኑ ሁሉንም ተግባራት የሚቆጣጠር ክፍል ሲሆን በዚህም ምክንያት የኮምፒውተር ሲስተም አንጎል ወይም አእምሮ ተብሎ ይጠራል። CPU በውስጡ 3 ዋና ዋና ክፍሎችን ያቀፈ ነው። የመጀመሪያው የሂሳብ ስሌቶችን የሚያሰላበት ክፍል ሲሆን ይህም አሪትሜቲክ ሎጂክ ዩኒት ወይም ALU ይባላል። ሁለተኛው ደግሞ የመቆጣጠሪያ ክፍል ወይንም ኮንትሮል ዩኒት ይባላል። ሶስተኛው ክፍል ማስታወሻዎችን የሚመዘግብበት ሲሆን ይህም ክፍል ሚሞሪ ዩኒት ይባላል። አሪትሜቲክ ሎጂክ ዩኒት የምንለው የCPU ክፍል የሂሳብና የአመክንዮ ወይንም ሎጂካል ተግባራትን የሚያከናውን ሲሆን ኮንትሮል ዩኒት ወይንም የመቆጣጠሪያ ክፍል የምንለው የCPU ክፍል ደግሞ ሁሉንም ውስጣዊ የኮምፒውተር ክፍሎችና ከኮምፒውተሩ ጋር የተገናኙ ሌሎች ውጫዊ ቁሶችን ይቆጣጠራል። ሚሞሪ ዩኒት ወይም የማስታወሻ ክፍል የምንለው ሶስተኛው የCPU ክፍል ደግሞ CPU መረጃዎችን ለመመዝገብ የሚጠቀመውን በጣም ፈጣን የሆነ ሚሞሪ ወይንም ማስታወሻ የምንለውን ይይዛል። እያንዳንዱ CPU በውስጡ የራሱ አወቃቀርና አስቀድመው የተዘጋጁ የትዕዛዛት ስብስቦች አሉት። እነዚህም የትዕዛዛት ስብስቦች የCPU መመሪያ ስብስቦች ወይም CPU ኢንስትራክሽን ሴትስ ይባላሉ። እስኪ አሁን ደግሞ CPU አንድን የኮምፒውተር ፕሮግራም እንዴት እንደሚፈጽም እንመልከት። በመጀመሪያ በኮምፒውተሩ ላይ የተጫነው ኦፕሬቲንግ ሲስተም የኮምፒውተሩን ፕሮግራም ከሃርድ ዲስክ ወደ ዋናው ማስታወሻ ወይም ራም ወደምንለው ይጭናል። CPUም መመሪያዎችን ከራም ላይ ተራ በተራ እየወሰደ ያስፈጽማል። ይህንንም ተግባር ኮምፒውተሩ ከተከፈተበት ጊዜ አንስቶ እስከሚዘጋበት ጊዜ ድረስ በተደጋጋሚ ያከናውናል። እያንዳንዱን ተግባር አንድ በአንድ እንመልከት።
በመጀመሪያ ሲፒዩ መመሪያዎችን አንድ በአንድ ከዋናው ማስታወሻ ወይም ራም ከምንለው ወደ ራሱ መመዝገቢያ ያመጣል። እነዚህንም መመሪያዎች የሚወስደው ፕሮግራም ካውንተር ወይም ፒሲ ከሚባለው ቀጣይ ሊከናወኑ የተዘጋጁ ፕሮግራሞች በራም ላይ ያሉበት የሚሞሪ አድራሻ ከሚመዘገብበት መመዝገቢያ ላይ ነው። በመቀጠልም ሲፒዩ ከራም የወሰዳቸውን መመሪያዎች ራሱ ወደሚረዳው መንገድ ይቀይራቸዋል። ይህም ተግባር ዲኮድ ማድረግ ይባላል። ዲኮድ የተደረገውንም መመሪያ ሲፒዩ ያከናውነዋል። ይህኛው ተግባር ደግሞ መተግበር ወይንም ኤክስኪዩት ማድረግ ይባላል። በመጨረሻም ሲፒዩ ያከናወነውን ተግባር ውጤት በማስታወሻ ላይ ይመዘግበዋል። እነዚህንም ከላይ ያየናቸውን 4 ተግባራት በራም ላይ ያሉት መመሪያዎች በሙሉ ተከናውነው እስኪጠናቀቁ ድረስ ሲፒዩ በመደጋገም ያከናውናቸዋል። በዚህ ቪዲዮ ሲፒዩ ምን እንደሆነ፣ በውስጡ ምን ክፍሎች እንዳሉትና እንዴት አንድን ፕሮግራም እንደሚያከናውን ለመመልከት ሞክረናል። በቀጣይ አንድ ቪዲዮ ደግሞ ራም ስለሚባለው የኮምፒውተር ክፍል በአጭሩ የምንመለከት ይሆናል። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ሼር፣ ላይክ ማድረግዎን አይርሱ። ሰላም።